ወይኔ የቤትበት ኧረ እንደምን ብያሰፋሁት እኮ ዛሬ። እንዴት ነሽ? እንዴት ነህ? ከየት መጣሽ? ኧረ ካሜራም ተደቅኖልኛል። በቃ እንደዚህ ነው እንግዲህ። ሰላም በላቸው ቤተሰቦቼ። ሰላም እንዴት ናችሁ? አም ሶ ሰርፕራይዝድ። ያስ ከየት መጣሽ እንዴ? ሰላም ውድና የተከበራችሁ የኔ ቤተሰቦች ኑራ ቤተሰቦች እንደምናላችሁ በያላችሁበት ሰላማችሁ ብዝት ይበልልኝ። እንግዲህ ዛሬ አዳማ አገኛለሁ። ከአዳማ ሙቀቱ እንግዲህ በጣም ከባድ ነው። ካለሁበት አካባቢ የበለጠ ነው። ትዳር ጎጆ ለመመስረት ወደዚህ እያልን ነው። እንግዲህ ከሱ ጋር ከፍቃድ ጋር ይሆናል ብዬ ተስፋ አደርጋለሁ። አግኝቻለሁ የተመኘሁትን የፈለኩትን አግኝቼዋለሁ። ይንከባከበኝ። ኮሜንት ላይ እንኳን ተንከባከባት ባሉት ያው ብዙ ጊዜ ሴት ልጅ ናት የምትንከባከበው ወንድ ግን እኔ ነኝ ያው በተቃራኒ የተንከባከብኩት። ዛሬ ወደ ገበያ እየሄድኩ ነው። አራዳ በሚሳ ነው በአዳማ ከተማ በሚገኘው አራዳ ሰርፕራይዝ ላደርገው ነው። ቤት ቡና ምናምን እጣን ነው የሚገኘው አራዳ። እንደምታውቁት ቤት ውስጥ የጎደለው ዕቃ እንግዲህ ያው ቡና ለማፍላት ብዙ ነገሮች ያስፈልጋሉ። ጀበና፣ ስኒ አለ፣ ረከቦት፣ ማንደጃም አለ፣ ቡና መቁያ እና ደግሞ ምንድነው ማሽን እሱ ያስፈልጋሉ። እነሱን ለመግዛት እየሄድኩኝ ነው። አራዳ እንግዲህ አስጎበኛችኋለሁ። ትንሽ አዳማ አራዳን የማታውቁ ሰዎች ካላችሁ እኔም አላውቀውም። ያው በምድሪት ነው እየሄድኩ ያለሁት ክፍለ ሀገር ስለምኖር ማለት ነው። በፊት ግን አዲስ አልሆነብኝም ሀገሩም ያው የማውቀው ሀገር ነው የመሰለኝ ያለሁት። ቁልፍ ሰጥቶኝ ነው ሄደው ወደ ስራ ነው የወጣው። እንግዲህ ቤቱ አልገባሁም ግን ያው እቃ ስላለ እሱ ጋር የተቀመጠ እቃ አለ። ዛሬ እንግዲህ ቤት እናየዋለን። ገበያ አገባቤን አገዛዜን አሳያችኋለሁ ምን እንደገዛው። እንግዲህ በጣም ነው የሚደክመው። ለዛ ፀሐይ ነው፣ በዛ ላይ ሙቀት ነው። ያው ሄጄም ስለማላቅ እግሬን ራሱ እያመመኝ እያስነከሰኝ ነው ያለው። እንግዲህ ያው ቤቱ ሙሉ እቃ ነው ያለው። እቃ ያለው ሙሉ ነው ግን ያው ለቡና ማፍያ ለሴት የሚባሉ ነገሮች የጎደሉት ነገሮች አሉ። መቼም ወንድ ልጅ የሴት እቃ ስለማያውቅ የወንድ የተባለ እቃ ሁሉ አለ። ግን የሴት የሚባል ነገር አንዳንድ ነገሮች ስለሌሉ እነሱን ለማሟላት ነው። ሴት ልጅ ብዙ ነገር ታውቃለች፣ ብልህ ናት፣ ታያለች። እኔ በአንድ ቀን ነው አይቻየሁትና እሱን ለማሟላት ነው እንደዛ። እንግዲህ ደስ ብሎኛል። ያው ቡና ቤት ውስጥ ገብቼ ለማፍላት ቡናም ለረጅም ጊዜ ሆኖኛል። ቡና ወቅጬ አፍልቼም አላውቅም። ዛሬ እንግዲህ በሱ ቤት ይሞከራል፣ ሙያ ይፈላል፣ አብረን እንጠጣለን። አብራችን ቆዩ። አሪፍ እስኪሊያ እቺ ስንት ናት? መጨረሻ እነዚህን የሴቶች እቃ ለመገዛዛት ወጥቼ ነበር። በጣም ደክሞኝ ነው የመጣሁት እና ኡመርን ቡና አፍልቼ ለመጠበቅ ያሰብከው የገበያውን ሁኔታ ታውቁታላችሁ። ስዞር ያው እኔ የነበርኩት በሰባው ጊዜ ነበር። አሁን ደግሞ በ70,000 ጊዜ ነው የመጣሁት ተመልሼ ወደ ሀገሬና ተማሪ ዋጋው እንደ እኔ 7 ብር ማቀውን 700 ብር ነው የጠበቀኝ እና በጣም ከባድ ነው። እንግዲህ ያው ቢሆንም ደግሞ እናንተም በውጪም በተለያየ ሀገር ያላችሁ ገብታችሁ የራሳችሁን ኑሮ የራሳችሁን ህይወት እንድትጀምሩ መክራችኋለሁ፣ ወዳለሁ። ምክንያቱም ያው ሴቶች እንደሪው ናችሁ ብዬ ስለማሰብ ማለት ነው። ዛሬ ነገ ይሞላል ስንል እድሜያችንም ይሄዳል፣ ጊዜያችንም ይሄዳል። ኑሮ ጨመረ ብለን ደግሞ ሰው ሀገር መቀመጥ ብዙም ደስ አያሰኝም። ሀገራችን ላይ ባለን ነገር ተደስተን ቆሎም ብንበላ ውሃ ጠጥተን ብናድር ማን እንደራስ ሀገርና ውድ ነው እቃ ውድ ነው ስላችሁ ፈርታችሁ እንዳትቀሩ።
እና እንግዲህ ያው እንደምትመለከቱት ዛሬ ቡና አፍልቼ እዚህ ቤት እርግጠኛ ነኝ 7 ዓመት ወይ ከ7 ዓመት በላይ ኖሮበታል። ግን አንድም ቀን ቡና ተፈልቶበት አያውቅም። ዛሬ ቡና ላፈላበት ነው። ቡና ሲፈላ ቤት ውስጥ ታውቃላችሁ፣ ቡና የምትወዱ ሰዎች እንዴት ነው ድባቡ ደስ ይላል አይደለ? እና እንደዛ ያው ደስ ይላል ብዬ ስላሰብኩ ቡና ሳፈላበት ጥሩ ነገር ይሆናል ብዬ ተስፋ አደርጋለሁ። እንግዲህ ያው እስከሚመጣ ድረስ ጣኔን ቡናዬን አፍልቼ ምግብም ሰርቻለሁ እና ያው ደስ ይላል ብዬ ተስፋ አደርጋለሁ። እየጠበኩት ነው። ምን አይነት ፊት እንደምታዩ እንግዲህ ታያላችሁ። እዚህ ጋር ነው አምጥቼ ቁጭ ማደርገው ቡናዬን። ማንም ጠጥቶት አያውቅም። ከጠጣውም ደግሞ ሁሌ ማፊ እንደሚለኝ ያውቃል። ሚስቱም አይደለ። እንግዲህ እንደምትመለከቱት ጀበናዬን እያሟሸዋት ነው። እንዴት እንደሚሟሽ እየሞከርኩ ነው። እንዳሉኝ ሰዎቹ ስገዛቸው እሳት ላይ አገላብጫት እና ከዛ በአተላ ቡና አገንፊያት ብለውኛል። እንግዲህ ሞክራለሁ። እየሰራው ነው እንግዲህ ያው ቡና ብቻው ምን ያደርጋል ብዬ ስላሰብኩኝ ለብ ለብ ነገር እየሰራውለት ነው። እንዲህ ነው የሴት ቤት። እባካችሁ ያላገባችሁ አግቡ። እንግዲህ ያው መምጫ ሰዓት እየደረሰ ነው። እዚህ ነው እኔ ጭራሽ ፈጽሞ አይገምትም። ምክንያቱም ቁልፍ ሰጥቶኝ ነበር። ያው ገብቼ ቤቱን ጠራርጌ ምናምን ግባ ክፍትና ወይኔ በላቸው ምንድን ነው ና ግባ ወይኔ ቀይ ምን አድርገሽ ነው ዘራ የነካካሽው ነገር አለ? ምንም አነካካውና ግባ ቡና ነው ያፈለቁለት። ወይኔ በላቸው የኔ ነው ወይኔ በላቸው እንዴ ነው የምቀመጠው? ናሱ እሱ ነው ባላንጣና ወይኔ በላቸው እንዴ እኔ አላምንም። ወይኔ የበይጥበት አረ እንደምን ብያሰፋውት እኮ ዛሬ እንዴት ነሽ? እንዴት ነህ? ከየት መጣሽ? ኧረ ካሜራም ተደቅኖልኛል። በቃ እንደዚህ ነው እንግዲህ። ሰላም በላቸው ቤተሰቦቼ። ሰላም እንዴት ናችሁ? አም ሶ ሰርፕራይዝድ ያስ እኔን ከየት መጣሽ? እንዴ ገበስ እንግዲህ ሌሎቻችሁም እንደዚህ አይነት ነገር ያድላችሁ ነው የምለው። ሌላ ምንም ማለት ነው። በጣም ሰርፕራይዝድ ነው ከምነግራችሁ በላይ ደስ ብሎኛል። ምን እንደምናገር አላውቅም። እንዴ ወይኔ በላቸው ደስ ይላል። ምን ተሰማክ? አረ በጣም ደስ ይላል። በጣም ነው ደስ ይላል። ገመቱ በፍጹም አላሰብኩም እንደዚህ አይነት ያው ቡና ከተፈላ ስንት ጊዜ ሆነ እዚህ ቤት? አረ ተፈልቶ አቅም ቡና አይታቀም ቡና ያለሽ እኔ ሁሉ የሴት ኮተት ኬት መጡ። እንግዲህ ያላገባችሁ ወንዶች የምትመለከቱ ካላችሁ አግቡ። ያው አግብቻ አይደለም እኔ ግን ያው ቢሆንም ደግሞ አቦኒ በጣም ነው ደስ ያለኝ። ምን እንደምናገር ቃላቶች አጣውኛል። ከልብ ነው ማመሰግነው። ውድ ላይ ተከብራችሁ ምን ይገባታል የምትሉኝ ለዚች እንስት ለዚች ውብ ሴት ማለት ነው ምን ይገባታል? እንግዲህ ማንም ሰው እንደዚህ አይነት ነገር እኔ በፍጹም ታደርጋለች ብዬ አላስብም ነበረ። እንግዲህ እንደዚህ አይነት ሰርፕራይዝ ምን ይገባታል? ምን ልሸልማት? እስቲ ከእናንተ ኮሜንት እፈልጋለሁ። ምን እኔ ቤቴ እንደዚህ ሞቆ በፍጹም በቃ ገባለሁ። በጣም ለማጽዳት ራሱ ማለት ነው
ጧቴን ሜቢ አልጋ ላነጥፍ እችላለሁ እንጂ ሌላ ነገር ምንም አላደርግም። እንደምታውቅ ጠባብ ነች ቤቴ። እዚህ ጠባብ ቤት ግን አስቂታው ምናምን የሆነ ጠፋፋው ነው ተቀራርጦ እዚህ ጋር ስቱዲዮን ግን አበላሽታለች። ይሁን መበላሸቱ መልሰዋለሁ ራሴ ይሁን ብያለሁ። ከልብ ነው የማመሰግነው። ውድና የተከበራችሁ ቤተሰቦች እንግዲህ ቡና ጠጡ። ቡና ቤት የተፈልቷል። በጣም ደስተኛ ሆኛለሁ። ውድና የተከበራችሁ በስነ የመጣሁባችሁ እንግዲህ ለውዷ ባለቤቴ ሰብስክራይብ አድርጋችሁ በማሳደግ ከእናንተ ደግሞ ሽልማታችሁ ይሄ እንዲሆን እፈልጋለሁ ማለት ነው። እንግዲህ ሰብስክራይብ አድርጉላት። እንግዲህ ሌላ ምንም ስጦታ ልሰጣት አልችልም። እጅግ በጣም ደስተኛ ነኝ። ሙዚየም ብለውላ ደክሞኛል። ምግብ ላይ የተዘጋጀ ነገር አለ። ያየው ነው ሁሉ ነገር ሙሉ ነው ቤቴ። እኔ ያሰብኩት ግን እቃዎቼን እዚህ አስቀምጬ ወጥቼ ለመብላት ነበረ። ትመጣለች የሚል በፍጹም ምንም አይነት ነገር አላሰብኩም። እውነት ከሆነ ማለት ነው። በጣም አመሰግናለሁ። ሰላም። እወዳችኋለሁ።